መቼም አልተውሽ አየሽ መጀመሪያ ማውቄ ነበር ምክንያትሽ እንደሆነ ገብቶኝ ነበር እኔ አቀፍኩ ልክ ሆነ ሳይሆን በየመሃሉ የወደደኝን ሰው ያስከፋው ስለመሰለኝ አልገባኝም ጽ እሻው ምን ልሆንልሽ በቃ ተወኝ ምን አዎ እኔና አንተ የአንድ ዓለም ሁለት ገጽታዎች ነን መቼም አብረን መሆን አንችልም ዛሬ ደግሞ የትኛው ሰይጣን ነው ሹክ ያለሽ ቆይ ከመቼ ወዲህ ነው እንደዚህ አይነት ሰው ይሆንሽ ኪራ በቃ የሚባል ነገር አልስማም በምንም ታምር አልተውሽ አትሳሳት ሊሄድ የተነሳ ልብ መያዝ ማስረፈድ ነው የሚሆነው ስለዚህ ተወኝ አሃ ወሰነሽ ኪራ ሲናደድና ሲበሳጭ ራሱንና ሰውነቱን በመጠጥ ማድከም ይወዳል ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ባላችሁ በሰላማችሁ ይብዛ ዛሬ ጽናት ድራማን በክፍል 51 ይዘን መተናል ማለት ነው በባለፈው ክፍል እንግዲህ እንደምናስታውሰው ኪራ ከጽናት ጋር ተጣልቶ ከቤት ብን ብሎ እንደወጣ አልተመለሰም በዛሬ ደግሞ ኪራ እንግዲህ መጠጥ ቤት ጽናትን ምን ባረግሽ ምን በበድልሽ ነው እንደዚህ የትናንትናውን በደል ዛሬ ላይ ያነሳሽ የምታስታውሽኝ እና እያለም እንግዲህ አንዳንድ ነገሮችን ጽናትን ተመልክቶ በስካር ዓለም ውስጥ ሆኖ በኖርማልም የጽናት ነገር እንግዲህ ለጥያቄው መልስ ስላላገኘ እጅግ በጣም ትልቅ ቻሌንጅ ውስጥ ይገኛል ማለት ነው እናም እንግዲህ ጽናትም ኪራ ከቤት ወጥቶ ባለመመለሱ እጅግ በጣም እያሰበች እንግዲህ ሳሎን እያንቀላፋትም ቁጭ ብላ ስትጠብቀው ነበር መምጣት አይቀርምና ኪራ በሩን ከፍቶ ሲገባ ጽናት ሳሎን ቁጭ ብላለች ለምን እንደምትጠብቀው ሲጠይቃትም ነበር እኔ እየጠበቅኩ አይደለም ነገር ግን በር ዘግቼ ያው መተኛት እንዳለብኝ ስለማቅ በሩን ለመዝጋት ነው የተቀመጥኩት ስትለውም ነበር በዛ መሃል እንግዲህ ጠጥተክ ሰክረክ ነው አይደል የመጣኸው ስትለውም ነበር እና ምን እንደሆነ ፈልገሽ ነበር በማለት እንግዲህ ኪራ ሲመልስላት ነበር ጽናትም የኪራን ሁኔታ በማየት ቆይ ላግዝክ ጫማህን ላውጣልክ ስትለውም ነበር እንዳትነኪኝ አልፈልግም እባክሽ አንቺ ሴትዮ ተነሽና ተኚ ሲላትም ነበር ጽናትም እንግዲህ በዛ መሃል አንዳንድ ነገሮችን ከተነጋገሩ በኋላ ተነስታ ወደ ክላሷ ትገባለች ያው አያስችላትምና ያው ኪራን ትወደዋለች እንግዲህ እሷ ከሱ መራቅ እንዳለባትና የኪራን አባት ትዕዛዝ ለማክበር ስትል እንጂ ለኪራ ምንም አይነት እንግዲህ ጥላቻ የላትምና መለስ ብላ ስታየው ኪራ ሳሎን እንግዲህ ያው በስካር ዓለም ውስጥ ስላለ ከነ ልብሱ ከነ ጫማው እዛው ሶፋ ላይ እንደተኛ ታገኘዋለች ጽናትም እንግዲህ ልብስ ታለብሰዋለች ጫማውንም ታወጣለታለች እናም እንግዲህ እዛው ሶፋ ላይ ያድራል ማለት ነው ጠዋት ተነስታ ኪችን ነበረች ሀሴት መታ ሰላም ታቀረበችላት ሰላም ተባብለው አንዳንድ ነገሮችን ማውራት ጀመሩ ኪራ አምሽቶ ነው አይደል የመጣው በማለት እንግዲህ ሀሴት ስትጠይቃት ነበር ጽናትም የሱን ገበና መሸፈን ፈለገችና አይ አላመሸም ስትላት ነበረ እንግዲህ ሀሴትም የመጣበትን ሰዓትና ከነ ደቂቃው ስትነግራት ነበር ጽናትም እንዴ በአላርም ነው እንደምትተኙ ስትላት ነበር እናም እንግዲህ ሀሴት ጊዜዋን እንዴት እንደምትጠቀምና በእቅድ እንዴት እንደምትመራ ስታካፍላቱ ነበር ስለ ጽናትም ስትጠይቃት ነበር ጽናትም እንግዲህ ለምትጠይቀው ጥያቄዎች ሁሉ መልስ አላቸውና እሷም ስትመልስ ነበር ደስ እየተሰኛትም እየተኮሳተረችም እየደነገጠችም እንግዲህ ስትመልስላት ነበር ግን ጽናትና ሀሴትን አንድ የሚያመሳስላቸው ነገር አለ ጽናት አባቷን ልዩ የሆነ ፍቅር አላት ሀሴትም ለአባቷ ልዩ የሆነ ፍቅር አላትና ጽናትም ስለ አባቷ ስታወራ ነበረ ሀሴትም ደግሞ አባቴ ለኔ ሩል ሞዴሌ ነው ስትልም ነበረ እናም እንግዲህ በዛ መሃል ቁርስ አልደረሰም እንዴ ኪራን ልቀስቅሰውና እንብላ ብላም ስትጠይቃት ነበረ ሀሴትም እንግዲህ ኪራን እንዳትቀሰቀሽው ማታ አሞት ስለተኛ ትንሽ መተኛት አለበት ስትላትም እንግዲህ ስትነግራት ነበረ እናም እንግዲህ ለአንቺ ቁርሱን ላቀርብልሽ በማለትም አይ ኪራ ሲነሳ ከሱ ጋር ነው አብረን የምንበላው ብቻዬን መብላት አልወድም በማለት እንግዲህ ሀሴትም ከኪችን ትወጣለች ኪራ ደረጃ ላይ ቁጭ ብሏል በጣም ደብሮታል ሀሴትም መጣችና ምን ነው ጠግበህ እንዳልበላክ ሰው ፊትክ ላይ ደስታ አይታይም ስትለው ነበር ባክሽ ደብሮኛል ሲላት ነበረ እናም እኔ ሲደብረኝ ምን እንደማደርግ ልንገርህ በማለት ልምዷን ታካፍለዋለች ሲደብረኝ አነባለሁ ሲደብረኝ ዘፈን አዳምጣለሁ ሲደብረኝ ስፖርት ሰራለሁ ስትለው ነበረ ኪራ እንግዲህ ማንበቡም በጣም ድብርቱን እንደሚያባብስበት ዘፈኑም ምንም አሪፍ እንደሆነ ስፖርት ደግሞ በጣም ጥሩ እንደሆነ ሲነግራት ነበረ እና
ለምን ታዲያ አንሞክረውም ስትለውም ነበረ። ምግብ ተበልቶ ስፖርት አይሰራም ሲላል ነበረ ኪራ። ይሄ እባክህ ተረት ተረት ነው ስትለውም ነበረ። እናም እንግዲህ ምን አንቺ ግን በጣም ተቀይረሻል፣ ከመቼ ወዲህ ነው ግን እንዲህ ሴት ይሆንሽው ሲላት ነበር። እንዴ እና ወንድ ነበርኩ እንዴ ስትለውም ነበር። እሱም ደንገጥልና ማለቴ እንደው ተቀይረሻል በጣም ሲላት ነበር። እሱስ ልክ ነህ ካልተሳሳትክም በማለት ሀሴት እንግዲህ ላይፏን ታሪኳን ከቤተሰብ አንስቶ እስከ ዩኒቨርሲቲ ያለውን የህይወት ታሪኳን ዳሰስ አድርጋ ስትነግረው ነበረ። ምን ያክል ብዙ ውጣ ውረድ ውስጥና ምን ያክል በህይወቷ ላይ ብዙ ቻሌንጅ እንደገጠማት ስትነግረውም ነበረ። በተለይ ደግሞ በዩኒቨርሲቲ ዓለም ውስጥ ሆና እንግዲህ አንድ ሄኖክ ከሚባል ጓደኛ ጋር ተዋውቃ የነበራትን ጊዜ ስትነግረውም ነበር። ኪራም እንግዲህ በደንብ ደስ ተሰኝቶ ታሪኳን ሲያዳምጣትም እና መጨረሻ ላይ ሲያጽናናትም ተመልክተናል። ኪራና ሀሴት በጣም ተግባብተው አንድ ላይ እየተጫወቱም ተመልክተናል። በሚጫወቱበት ሰዓት እንግዲህ እጇን አመም ያደርጋትና ኪራም ደንገጥ በማለት ወደ እሷ ቀረብ በማለት እንግዲህ አቀፍ አድርጎም እንግዲህ ህመሟን ሲጋራት ነበረ። በዛ አጋጣሚ ጽናት ትመለከታቸዋለች። ጽናት ስትመለከታቸው ትመለሳለች ወደ መጣችበት ጽናት። እናም እንግዲህ ለሰው ደስታ ብዬ የኔን ደስታ ማጣቴ እያለች እንግዲህ ጽናት በሆነው ነገር ሁሉ እንግዲህ ቅናት ቢጤም ታይቶባታል ማለት ነው። እውነት ነው፣ የሚወዱትን ሰው አሳልፈው ለሌላ ሰው መስጠት ምን ያክል ከባድ እንደሆነ እንግዲህ ተገንዝበንበታል ማለት ነው። እናም እንግዲህ በድጋሚም መለስ ብላ ሰው ኪራን ፈልጎት እሱን ለመጥራት እንግዲህ ስትሄድ እንደ ኩቻፕ ነገር ለመስራት እንግዲህ ሀሴት ኪራ ወገቡ ላይ ልትቀመጥ ስትል ትመጣለች ማለት ነው ጽናት። እናም ስታያቸው ኪራ በጣም ይደነግጥና ሀሴትም እነሱ በሚሆኑት ነገር ግራ ትጋባና ምን ሆናችሁ ነው ትላለች። እናም እንግዲህ ጽናት ትመለሳለች ወደ መጣችበት። ሰው ውጭ ይፈልግሃል በማለት ትነግረውና እሱም ተከትሏት ይወጣል። ጽናት አንቺ እንዳሰብሽውና እንደተመለከትሽው አይደለም በማለት ሲናገራት ነበረ። እሷም ላለመስነቃት ብላ እኔ ምን አገባኝ ታራ ስትለውም ነበረ። ቆይ አንቺ ግን ምንድን ነው ችግርሽ? ስቀርብሽ እንድቀርብሽ አትፈልጊም፣ ስርቅሽም እንድርቅሽ አትፈልጊም። እንደው ምንድን ነው እያለ እንግዲህ ኪራ አሁንም ቢሆን እንግዲህ ስለ ጽናት ነገር እየተማጸናት ነው። እባክሽ ምን ሆነሽ ነው? እባክሽ ምን ገጥሞሽ ነው? እያለ ደጅ እየጸናት ትገኛለች። ነገር ግን ጽናት እንግዲህ ለማንም ሰው ይህንን አንድም ነገር ትንፍሽ ብላ ልትናገር አልቻለችም። ምሩም እንግዲህ የጽናት ነገር በጣም አሳስቧታል እና ፎሎ አፕ እያደረገቻት ነው። ጽናት ምን ሆነሽ ነው? ጽናት ምን ገጥሞሽ ነው? የሆንሽውን ነገር ንገሪኝ ስትላትም ነበር። ምንም አልሆንኩኝም እያለች እንግዲህ ጽናትም ስትናገር ነበረ። እናም እንግዲህ የሆነችው ነገር እንዳላት ያው በግልጽ የታወቀ ነው። ነገር ግን ይህ ነው ብላ ነገሩን መናገር አልፈለገችም። እናም ናሆምን በአንድ በኩል እንግዲህ ጽናት የሆንሽውን ነገር አንድ ባንድ ንገሪኝ ብሎም እንግዲህ ሲጠይቃት ነበረ። እሱ ልኮህ ነው አደለ ስትለውም ነበር። ነው በጭራሽ እኔ እሱ ልኮኝ አይደለም፣ ግን እኔ ለራሴ ማወቅ ስለፈለግኩኝ ነው። ምን ሆነሽ ነው? ምን አደረገሽ ኪራ? እያሉም እንግዲህ ሁሉም እየጠየቋት፣ ነገር ግን ለጥያቄያቸው መልስ ያጡበት ደረጃ ላይ ደርሰዋል ማለት ነው። እናም እንግዲህ ጽናት በቃ እሱ የራሱን ህይወት መኖር እንዳለበት ከእሷ መራቅ እንዳለበት እንግዲህ ንገረው ስትለውም ነበረ። ናሆም እኮ ምን ሆነሽ ነው? የሆንሽው ነገር እንዳለ እናውቃለን። እሱ ነገር ምንድን ነው ንገሪን እያሉ እንግዲህ ናሆምን በአንድ በኩል ምሩዬን በአንድ በኩል ሲጠይቋት ነበረ። እንግዲህ ጽናት ምንም እንዳልሆነች ስትነግራቸውም ነበር። ሳሎን ሂዳ እንግዲህ ሳሎን ቁማ ለራሷ ለብቻዋ እባካችሁ ናሆምዬ ምሩም ይቅር በሉኝ፣ እኔ እኮ ውድጅ አይደለም ለእናቱ ስል ነው ስትል ነበረ። እናም እንግዲህ ከኋላ ስትመለከታትና ስታደምጣት የነበረው ሀሴት ነበረች። እኮ ምንድን ነው ለእናቱ ብለሽ ብላም ስትጠይቃት ነበር። ጽናት በጣም ትደነግጥና ኧረ እኔ ያላልኩኝም ምንም ነገር አንቺ ጆሮሽ አሳስቶ ይሆናል እያለችም እንግዲህ ከሀሴት ጋር ትሄዳለች። ሀሴትም እኔ መተወን አለብኝ እንደ ጽናት በማለት እንግዲህ አንዳንድ ነገሮችን የትወና አክት ስታደርግ ነበር። ሀሴትንም እንግዲህ ምሩ ስትመለከታት ነበር። ከምሩ ጋር ብዙ አይነት ንግግር ሲያደርጉ ነበረ። እናም እንግዲህ ምሩ በጣም እንደምትችልና ጎበዝ እንደሆነች እንግዲህ ስታደንቃትም ነበረ። ሀሴትም እንግዲህ ጥሩ ሰው ትመስላለች ሳይዋት። መጀመሪያ ላይ ስትቀላቀላቸው እንዳየናት አይደለም። ዛሬ ላይ ግን እጅግ በጣም የተረጋጋችና አስተዋይ በጣም በስነ ምግባር የታነጸች ሰው እንደሆነች እንግዲህ ተመልክተናል ማለት ነው። እናም እንግዲህ አሁንም እንግዲህ ምሩ
ጽናትን ከመጠየቅ እንግዲህ ወደኋላ አላለችም። ኪራም እንግዲህ ክላሷ ድረስ ሄዶ ጽናት እያለ የሆነችውን ነገር ሲጠይቃትም ነበር። ጽናት ግን አንድም ነገር ልትነግረው ፈቃደኛ አልሆነችም። እንደውም ጭራሽ እያለቃቀሰች ነበር ያገኛት። ምን ሆነሽ ነው ሲላትም ክላሴን እየጠራረኩ ነበር አቧራ ገብቶብኝ ነው ስትለውም ነበር። ይህን ያክል እንደዚህ አቧራ ገብቶብሽ የሚያስለቅስሽ አይመስለኝም እያለም እንግዲህ ኪራ አሁንም ደጅ እየጸና ይገኛል። ነገር ግን ተስፋ የሚያስቆርጡ ነገሮችን ጭካኔ የተሞላበት ቃላቶችን እንግዲህ ለኪራ እየወረወረችለት ነው። ኪራም እንግዲህ አሁን ላይ እንኳን በጽናት በምታሳየው ነገር ሀሴት ደግሞ በምታሳየው ጥሩ ነገር እንግዲህ ኪራ ከጽናት እጅ ሊያመልጥ ይመስለኛል። እናም እንግዲህ አንቺ ከወሰንሽና አንቺ ካልሽማ እያለም እንግዲህ የጽናትን ነገር ተስፋ እያስቆረጠው ይገኛል። ጽናትም እንግዲህ ያላት አማራጭ እሱን ማራቅ ስለሆነ እያራቀችው ትገኛለች። በዛም መሀል እንግዲህ ኪራ በጣም እየተበሳጨ እየተናደደ ተመልክተናል ማለት ነው። እናም እንግዲህ ምሩም ጠበቅ አርጋ ይዛታለች። ዛሬ ግን የሆንሽውን ነገርና የሆነውን ነገር በግልጽ ሳትነግሪኝ አንተኛም ወይንም ደግሞ ከዚህ በኋላ እኔና አንቺ አንተዋወቅም በማለት እንግዲህ ምሩ ጽናትን ስታናግራት ነበረ። ምሩ እንግዲህ ጥሩ ውሳኔ ወስናባታለች። ጽናት የሆነችውን ነገር እንግዲህ በቃ መንገዱን እነግርሻለሁ፣ ነገር ግን ሀሳቤንና ውሳኔን ልታስቀይሪኝ እንዳትሞክሪ ስትላትም ነበረ። እሱን እንግዲህ ልስማውና ከዛ በኋላ የምወስን ይሆናል በማለት እንግዲህ ምሩም ጽናት የምትነግራትን ነገር ለመስማት ዝግጁ ሆናለች ማለት ነው። እንግዲህ ጽናት እንግዲህ ለምሩ የሆነውን ነገር ሁሉ ከነገረቻት ጥሩ መፍትሄ ወይንም ደግሞ የኪራና የጽናት የደበዘዘው ፍቅር ወደ ነበረበት ይመለሳል ብዬ ተስፋ አደርጋለሁ ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ የጽናት ድራማ በክፍል 51 እዚህ ላይ ተጠናቋል። እናም እንግዲህ በቀጣይ ክፍል አዲስና ጥሩ መልካም ዜና ይኖራል ብዬ በጽናትና በኪራ ፍቅር ውስጥ ምሩ እንግዲህ ለምሩ እውነታውና ትክክለኛውን ነገር ከነገረቻት ምሩ ፍቅራቸውን ታድንላቸዋለች ብዬ ተስፋ አደርጋለሁ። እናንተም የመሰላችሁን ሀሳብና አስተያየት አስቀምጡልኝ ማለት ነው። ውድና የተከበራችሁ ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ለነበረን ጊዜ ለነበረን ቆይታ ባይ ባይ። ውድ ቤተሰብ በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። በቀጣይ እስክንገናኝ ቻው።